ዛሬ ከጁና ከንቃተሊና ጋር ልንሰባብር ነው። ምን ልንሰባብር? ይሄ ነገር እንቁላል ቆየ፣ በጣም ቆየ። ግን እንቁላሉ ነው ፋይቱ እንትን ነው ቢልድ አፕ መደረግ አለበት። ገብቷል። እኛ ማሰብ አለብን። መሸጥ አለበት። በደንብ እኮ ነው የሚሸጠው። ጸዴ ነው። ስንት ብር ይሆናል ግን አላውቅም። ቆራሪቷ ይሻላል። ሰፊ ናታ። ይሄ ሁሉ ሰዓት እንጂ አልጠረጠረም። እጁን ይሄ ሁሉ ሰዓት እንዲህ ብሎ አረባ እንቁላል ጠረጠራለህ? ድንጋይ ይዟል ወይ ምንድነው ይሄ ሰውዬው? አይ መነጽር ግን ላለመታየት ተፈራርታችሁ ነው። አይናችሁ እንዳይታይ ተያዩ እንጂ አዘንግጣ እንዳዘማ ማነው ግን ሀሳቡን ያመጣው? በነገራችን ላይ ይሄ ቦክስ ብዙ ሰው ያይ እኔ ያለው። ስለዚህ ኮነር ቢን እና ማን ነበረ አንደኛው አረሶትም ስሙን ብቻ ፋይቱን ደግሞ እሱ ነው ያሸነፈው። ያኛውን ፋይት የመጀመሪያውን ፋይት ያኔ ስሙን የረሳሁት ልጅ ነው ያሸነፈው። እንቁላል መጥቶት ነበር ነው? በእንቁላል መጥቶት ነበር ኮነር ቢንን ማለት ነው። ከዛ እሱ ነው ያሸነፈው የመጀመሪያው። ከዛ በጣም ሃይፕ ተደርጎ ነበር በዛ ምክንያት። በእንቁላሉ ምክንያት በጣም ሃይፕ ተደርጎ ያቺን ኮፒ ፔስት ነገር ነው ግን ስቲል ሰርቷል። ያምራል። ብዙ ሰውም ደግሞ ስለማያውቅ ያንን ነገር እኔ ተመቼ ነገር ማለት ነው። እኛ ሀገር ሁሉም ነገር ስፔሻል እኮ ነው። እንቁላል አለ። ኢቭን ጥፊ ራሱ ስፔሻል ጥፊ በእንቁላል ነው። ቀወጠችው እኮ ነው የጥግ ላይ ፈገግታው አራት ተባለ። የታባት ሲሆን ወደ ውስጥ የምገባው እንዳያሳስብ እኛን መነና የኛ ስራ ነው። አይ አሪፍ ነው። ሃይፕ አለ የሆነ እንትኑ ደስ ይላል። ታውቀዋለህ እኮ አሁን አውትካሙ እኔ አውቀዋለሁ። እንደ ጆኒ ነው የሚያሸንፈው። አዎ በቃ ያ እኮ ጀስት ኖርማል ሰው ነው ከኛ የሚለየው። ጆኒ ወፈር ይላል አክቹሊ የሆነ ቴክኒካሊ አላ ትክክለኛ ጁጂትሱ ፋይተር። እየጠራች ደግሞ የምታፍናቸው ምናምን ነገር አለ ወንዶች ያቀራት ሲቆጭ። አይ በቃ እኮ በስትክክል ትሬን አድርጓል። ገብቷል። ረጅም ዓመት ጊዜውን ሰጥቶ ያ ጀስት ኢጎ ግን አሪፍ ነው። ገብቷል። አሁን እኛ ሀገር ብዙ ሰው ስፖርቱን አንደርስታንድ የማያረግ ሰው ስላለ ይሸጣል፣ በደንብ ይሸጣል። ይሄ ቢኖር ግን አሁን ለምሳሌ የሆነ ፋይት በስትክክል ፋይት ፋን የሆነ ሰው ልክ እንደ እግር ኳስ አለ አይደለ? አሁን እግር ኳስ ብዙ ስለማይ ሴንስ ይሰጣል። ይሄ ግን ሴንስ አይሰጥም ስለማታውቅ። ብዙ ሰው ቢያውቅ ኖሮ አይሸጥም ነበር ፋይቱ። ለምን? ኦብቪየስ ነው የሚሆነው እሱ እንደሚያሸንፍ። ስለዚህ አገምት። ኦኬ አሁን እኮ ታውቃለህ፣ ካወቅህ ታውቃለህ ነገር ጆኒ እንደሚያሸንፍ። አዎ ጆኒ ተኮፈሰ በጾሙ እንቁላል። አንተ ስሙት ዛሬ ክሪስ ዩባንክስ ጁኒየር ያ ቅድም ያልኩት ፋይተር። ወይኔ እስካሁን እሱ እያስታወስኩ ሳውሰልስ እንዴት ጠፋ ብያለሁ። ማነው ስሙ? ክሪስ ዩባንክስ ጁኒየር። ኦኬ ሲኒየሩ ፋዘርየው ቦክሰኛ ነበር። የሱን ፋዘሩን ቦክሰኛ ነበር። የዛኛውም አክቹሊ በጥፊ የተመታው አላ ኮነር ቤ የሱን ፋዘር ቦክሰኛ ነበር። እና ደግሞ ራይቫል ነበሩ። የምሬን ሁለቱ አባቶቻቸው አያገናኙም። ከዚህ አይ ለምን የጆኒም ልጅ እና የንቃተሊና ልጅ ወደፊት ቢሆን በቃ ብለህ አስበው። ያን የተፈጠረው አይ ሞቃ ሆስቱ ሰው ደስ ብሎታል። ተሸቀለ ያለ በጣም ነው ሰው የሚያለው ጆኒ ይችላል። ወይ የገባ ሰው ከባረከው ዋይቶ ይጣው ዘፋኝ ያረጋት እኮ ባል ይኩላል አለ ነው። አይ ጠንካራ ሰው ነው ባይዙ ይመቸኛል። አዎ መጠንከር አለብህ። እንቁላሉ እንዴት እንዲያረጋው እንዴ ኢሞሽናሊ ተጎዳ እኮ መጠንከር አለብህ።
ነው እንቁላል ነው እንደዚህ አድርገው እንዳትለኝ እንዴት እና ታዲያ ኧረ ላሽ ደግሞ ያ ሁሉ ሰዓት ይዞት ቆይ እንቁላል አልመሰለም ፊቱ ላይ ነው የመሰለው ደሆል ኮንፈረንስ ኪስ ውስጥ እንቁላል ይታፈጣ በጣም እንትን ነው ሰው ሲጠጋ ራሱ አንዴ ይቅርታ እንቁላል ይያል እንዳታፈርጠው ነው ደግሞ ሌላ ቢሆን ያመለጠን ቢፍ የአሉላ ወይኔ ግን አግባብ ነው ብለህ ታስባለህ? እሱ እንደዛ ማድረግ ጀስት እሱ ፕሪፈረንሱን ያወራው ኤግዛክትሊ ተደርጎ ተጋኖ ምናምን የቀረበው ስለ ሲምፕል የሆነ የሚፈታ ነገር ነበር። እሷ ማይሆን ነገር ነው ያደረገችው። ሚዲያ ላይ ምናምን ማለት ትችላለች። እሷ ሚዲያ ላይ እንደዚህ አይነት ነገር አታርግሽ ለስለስ ተደርጎ ግን አሉላ የሚሰማኝ እሱ አይደለም። የምን ለስለስ ነው? ሃይማኖቴን ነቅታለች ብሎ ማስተርስ ያለው ሰው ነው። ደግሞ ስለ ጣቢያው የሚመጣ ጋዜጠኛን በጥበቃ ማባረር አትችይም። ለቦታው ማጥመጥኝ ነግርሻለሁ አስረግጬ ካስፈለገ ደግሞ ሌሎች ሰዎችም ደግሞ ፎቶ ከተጣላ አይቀር እንደዚህ ነው መጣላት ስለ ነገሮች እንደማይሰሩ ካወቅ ጥግ ድረስ ከሆነ አይቀር በቃ ከተጣላ አይቀር ኦሊን ያደረገው እሱ ላክልን ሲሉኝ እኔ አልክም ነው ያልኩት። እውነት ለመናገር በእውነት ራሷ መጣላለች እና ያያዘልደታ ሌሎችም ፎቶዋን እያሉ ነበር መላክ እችላለሁ። ግን ከዛ ጣቢያ አንቺ ስትለቂ ነው ይወጣል አለቀ። this is my final response ነግርማቸው እና ሰፈራ ሲወዳቸው ያ of course በችግር ነው ምግባሩም እኮ አለም ባይዙ ይታቃላ የጋዜጠኝነት ይሄ እኮ የቲክቶከርነት የዩቲዩበርነት ነው። ስለዚህ እኛ እንዲህ ብንወራ እኛ ተወይን እንድናል ይሄን ለኛ ተወይ ምን ያንሷል? አይ ምን መሰለህ እሺ ለካ አንቺ ማስተር ስለሱ ማስተርስ እኮ ማንም ሰው ይማረው ነገር እኮ ኮሌጅ ሄደህ መማር ትችላለህ። ማስተርስ ምን ሄደህ መማር ትችላለህ። አሁን አንተ ጋዜጠኛ ብትሆን እቺን ካርድ መምዘዝ ትችላለህ። ማስተርስ ያለው ሰው በእኛ ሀገር ኤዱኬሽን ሲስተም ማስተርስ እኮ ሲምፕል ነው እንዴ። ግን ላሉላ ሲሆን የጀንደሩን አላየውም እየተመረቀች ምን በምን እኔ ምን አውቃለሁ ግራጁዌት እያደረገች ምንድነው ዋት ዩር ጀንደር ምናምን እያላት ወፍ የምታውቀው ነገር የለም የእንትን ቀን ማለት ነው። እና እንደዚህ አይነት ኤዱኬሽን ሲስተም ባለ ማስተር ያስ ፒኤችዲ አስጨርሰኝ ብዙ ዘለልኩ የምር ምንም ማተሪያል እኛ ሀገር ምንም ያህል እንትን ብትሄድ አይሱ እያለ ያለው ምንም ቢሆን በጥበቃ አልነበረም መውጣት የነበረብኝ። ጀስት በአግባቡ በደብዳቤ ገብቷላ የመልቀቂያ በጥበቃ ነው በጥበቃ ነው አንተ የተበደለኩትን የተገፋውን አይተዋል መስክረዋል። ወንድሞቼ ናቸው። የትም ጣቢያ ላይ ሄጄ ሌላ ፕሮግራም ላይ አልሰራም። የትም ጣቢያ ላይ ይሄን ቃል ገባል። የትም 3 ጣቢያ ደውሎልኛል። እውነት ለመናገር 3 ጣቢያ አብረን እንሰራ የተሻለ ኦፈርና ነገር አይነሽን ማየት አልፈልግም። ወፍ የሚዲያ ሃና አይ አትመጡኝም እናንተ ትመጡኝ ያላችሁ ማለት አይደለም። የራሱን ዩቲዩብ ጀመረ። ዩቲዩብ ላይ ጀምሯል። ደግሞ እኔ በጣም የተመቸኝ የሆነ ፖስተር አይቼ ነበር። ሜቢ ታምኔል ይሁን ግን አላረጋገጥኩም። ምን አትገባም አሉኝ። አይደለም ማለት የልጅ ሚካኤል እንትኑ በጣም ነው የሳቅሁት። ፖስተሩን አይቼ ነጭ እንትን ለብሶ ምናምን ኮፍያ ምናምን አድርጋ አትገባም አሉኝ። በጣም ይኸው እቺ ነች መሰለኝ አትገባም ያለችው አጀለ አለማታቅ ስራ አስኪያጅ ቡና እንጠጣ እያለች የምትጨቀጭቀኝ የነበረች ሴትዮ የቢሮ ሰራተኛ የምር ምንም ብትጣላ ማለት ነው አንድ አግባብ አይደለም። ይሄ ጥግ ድረስ ነው የወሰደው። በዚህ መጠን ጥግ ድረስ ምን አልነበረበት። ግን ማን ያውቃል? በቃ ኢራን ራሱ እንደዚህ ጥግ ድረስ ምን መሰለህ እስከ በቃ የሆነ ችሎ ነገር ምናምን መሰለኝ ብዙ ይዞ ነው። አሁን አልሰማም እንዴ ፕሮፌሽናል ገደል ይዋልና አናለ አታውቂም አይባልም እኮ ግን ቡና እንኳን እንጠጣ አትገመትም። እሺ አትገመትም። አሉላ ሲባል ምንድን ነው አይገመትም። ነገ ሰው ሲቀጥረው አይ ሜቢ አሁን እሱ ቀጥራችሁ ኢምቢ ያለው አላለም። አሁን ግን ይሄ ኦፈር ያለ አይመስለኝም። ያስፈራል። መጨረሻው ቅጥር ነው በቃ የሚሆነው ፕሮባብሊ ዩቲዩብን እንግዲህ ያበልጽግለት እንደኛ ያበልጽግለት ማለት ለነገሩ 70 ምናምን ሰው ደርሰናል። የተለያዩ የሬዲዮ ጣቢያ ማናጀሮችን ባየሁበት የሊትሬሲ ሌቭል ለቦታው ማትመጪኝ ክስ ምናምን ስለምትወጪ ጠበቃ ሊትሬሲ ሌቭል ነው። ሊትሬሲ ራሱ ማስተርስ ክላስ ላይ ነው ካራሉላ አቀዝቅዝ ይብል 1 ሚሊዮን ክስ መክሰስ ትችላለች እያለች ስትጎተጎተኝ የነበረች ለቦታው ማትመጥኝ ነግርሻለሁ። አስረግጬ ነግርሻለሁ። ዙፋኑም አይገባሽም። እኔ ኢንማይፕ አይ ብቃቱም የለሽም።
አትመጥኝ ደግሞዋል ምቀት ስላለብሽ ቤት ስለወጠረሽ በነገራችን ላይ አሉላ ያወቃ መጨረሻው እንደዚህ ሆነና ነገራለና ያበደ አስመሰለች የሞተው ያበደ አስመሰለች አቀለለች እንዴ አሉላ መጨረሻው እንደዚህ ሆነ በቃ ምናልባት በዚህ ሰዓት አሉላን የሚቀጥር ማንኛውም ድርጅት እንደዚህ አወዛጋቢ ነገር ያደርጋል ሚዲያውን በዛው ፕሮሞት ይደረግልኛል ብሎ ካላሰበ በጣም አወዛጋቢ ልጅ ነው እኔ ፐርሰናሊ ካሉላ ጋር ችግር የለብኝም ግን ከሱ ጋዜጠኝነት ላይም ተምሬያለሁ ብሎ ከሚያስብ ሰው የማይጠበቅ አይነት ነገር ነው የሚያደርገው ነገ አንድ የሚቀጥር ኃላፊ ያንተ ማናጀር ነገ ሌላውንም እንደዚህ እንደማትለው እርግጠኛ አይሆንም ባንተ ማለት ነውና እንደዛ እንኳን ትንሽ አርቀ ማሰብ አልቻልክም ተቀጥረ ነገር ልሰራ ያሰብክ በዚህ ደረጃ እንደዚህ ማለት የለብም አንተ ከተነካ ለሰው ትሰማለህ ያሰበ ነው እንዴ ዩቲዩብ ከመናን ሌላ ነገር እኮ በቃ እኮ አሉላ ጋር አይሰራው እሱ ጨረሰ እኮ እንዴ እንትን ሰቀለ ቅጥር ሰቀለ በድምጽ ብቻ አይደለም ከዚህ ጋር የቢሮ ወንበር ሰቅሏል እሱ በቃ ነው የሆነ ተምሬያለሁ ብለህ የምትመዘው ነገር አለ ግን ምንም አንተ ቦታው ላይ የለም እኔ አሉላ ብቻ ቆይ አሉላ በቃ ትንሽ ጊዜ ተረጋጋና ጓደኞቹ አብራችሁ ያላችሁ ሰዎች ካላችሁ ጎበዝ አትበሉት የሲዲ ስፖርት ላይ ያላችሁ ሰዎች ያው ምከሩት አሉላን ለማለት ያክል ነው ምከሩት እና ጓደኞቹ ምከሩ ልጁ አርጓል እንደምታየው ልጁ አርጓል ያለው እኮ ሰው ግን ወይ እንደ ጆኒ መጣራት ነው ወይ እንደሞ ወንደ አሉላ መጣራት አናጣሪ እንቁላል አለመስበሩ ራሱ እሱ በቦሉ ነው ብቻ ግን ትንሽ ግን እድሉን ይዘጋል ጥሩ ለሱ ጥሩ ነገር አይደል ያማ አሉላ መሰለህ ጊዜያዊ የሆነ ነገር ሰው ሁሉ ሃይፕ ምናምን ሊያደርግ ይችላል ግን ደግሞ አይታል ሰው ሁሉ እንዴት እንደሚረሳ አይ ነው መርሳት አይደለም አሁን ይሄ ነገር ለሱ ማለት ነው እድል ሊሆን ይችላል አረ ኢሜጁ ራሱ ይከብዳል አይደለም ይሄን ባይል በቃ አሁን ነው መባረሩ ብቻ ቢሆን ኖሮ የሆኑ ድርጅቶች አሁን ደውሎልኛ ማለት በተሻለ ገብቷል በተሻለ መልኩ ሊያሰሩት ይችሉ ነበር ግን አልሰራም ነው ከነሱ ፊት ተነጥያ አልሰራም እሱ በቃ ብናገር ይሻላል በጣም ጥግ ድረስ ወሰደ ይጀምር አመጥኝ አንተ ነው የተማረው ታውቃለህ ሐዋሳ እንደተማረ ታውቃለህ አረ ይመቸው ሐዋሳ እና ጀለሳችን ነው ዲፌንድ እኮ ነው ማድረግ ያለብን ሐዋሳ ከተማረ አሉላ ልክ ነህ ከዚህ በኋላ ልክ ነህ ብትልኮ ማስተርሱን ሴት ነው ማስተርሱን አዲስ አበባ ይሁን እኛ እዚህ አዲስ ተደግፈው ያዋዛውን ግን አብሬ ነኝ በቃ አትመጥንም ለቦታው አይ መቼ ብቻ አሉላ ይመቸው don't forget to subscribe ይመቻችሁ